ሰላም ዩቲዩብ በሌላ ቪዲዮ መጥቻለሁ። በተከታታይ ይላል ተከታታይ አይ ኖ በጣም ኮንሲስተንሲ በጣም ያበደው ነው። አክቹሊ ቪዲዮ መስራት ለኔ ቀላል ነው፣ ኤዲት ማድረግ ነው እንጂ ትንሽ ጊዜ የሚፈጅብኝ። ኤኒዌይስ ዛሬ ጠዋት ስወጣ አክቹሊ ሌላ ቪዲዮ ጀምሬ ነበር የወጣሁት። ግን ዛሬ ጃኒ ገባልና ትናንትናም በለቁ ቪዲዮ እንዳያችሁት ያው 300,000 ገብቷል። ሰርፕራይዝ እናድርገው የሚል ሀሳብ መጣልኝ እና ለምን እሱን አልቀርጽላችሁም? ምክንያቱም ባለፈውም ቀርጬለት ነበር የልደቱ ቀን ካስታወሳችሁ እኔ ነበር እንትን ያልኩለት ያዘጋጀውለት። ሰርፕራይዚንግ አይወድም፣ ሰርፕራይዝ ብደረግ አይወድም እውነቱን ለመናገር ግን ዩዴድ አይውል ምን አገባን እኛ ዝም ብለን ሰርፕራይዝ እናደርገዋለን። ትልቅ ቢግ 300,000 ነው የገባው። አሁን ተመልሼ ወደ ቤት እየወጣሁ ነው። እንደነገርኳችሁ ሌላ ቪዲዮ እየሰራ ወጥቼ ነበር። አሁን ተመልሼ ገብቼ አማኒን ይዤ እወጣለሁ። ያው ትንሽ ከበድ የሚያደርገው ነገር ማታ ነው። ማታ መሆኑ ችግሩ ምንድነው? ሄደን የምናከብርበት ቦታ የለም። አንድ ሁለት ደግሞ ወይ አለ እንጂ ሳር መሄድ እንችላለን እኮ አክቹሊ ሳር ማዘጋጀት እንችላለን። እሺ አንድ እሱ ነው፣ ሜቢ ሳር ማዘጋጀት እንችላለን። ሁለት ደግሞ ችግሩ ቤት ማድረግ ማንችልበት ምክንያት ባለፈው የምናያችሁ ትንሽ ረብሻ ምናምን ብለዋል ቅጣችንና ከላይ ያሉት። ምንም አይነት የዘፈን ኦር ደግሞ እንቅስቃሴ ሲኖር፣ በተለይ ድምጽ ያጠ እንቅስቃሴ ሲኖር ቶሎ ነው የሚሰማቸውና የሚገባበት ሰዓት ደግሞ አጉል ሰዓት ላይ ነው የሚገባው ማለት ነው። 5 ሰዓት 6 ሰዓት አካባቢ ስለሚገባ ትንሽ ይከብዳል ቤት ውስጥ ለማድረግ። ምንድነው የምናደርገው? አሁን ጥሩ ሀሳብ መጥቶልኛል። እንደዚህ አይነት ነገር ሰርፕራይዝ የሚያደርጉ ሰዎች አሉ። እነሱ ሄደን እናወራቸዋለን። ከዛ ሳር ማድረግ እንችላለን፣ ኦር ደግሞ ሌላ ቦታ መፈለግ ነው ያለብን ማለት ነው። ጋይዝ አማኒ ደክሞታል። አይ ቲንክ ጠዋት ነው መሰለኝ ላይቭ ገብቶ የተኛው። እኛ እንግዲህ እንደመጀመሪያው ብቻችንን እንጨርሳለን ነገር። የምንሄደው ሳር ነው የምንሄደው። ኤግዛክት ታይሙን አላውቅም የሚደርስበትን፣ ብቻ ያው ማታም ስለሆነ እንደምታውቁትም ሳር 24 ሰዓት ለማድረግ እየሞከርን ነው። እስከ ሌሊት 8 ሰዓት እስከ 9 ሰዓት እየሞካከርን ነው፣ ጠጋ ያደረግን ሰዓቱ ማለት ነው። እስከዛ ድረስ መቆየቱ ስለማይቀር ሳር እንሂድ እናመቻች። ከሱ ቀጥሎ ወደ ኬክ እንሄዳለን ነው። ኬክ ቦታ እንሄዳለን። ያው 300,000 ኬክ ሰብስክራይበርስ የሚል ኮንግራትስ የሚል ኬክ እናሰራለታለን። እዛ ፍሬቻ የሚፈነዳው በው ምናምን የሚለው የሚነፋው ምናምን ነገር እናዘጋጃለን። እሱም ኤክሶ ይመጣል። ኤክሶ መጥቶ ያግዘኛል በሱ ነገር። አሳያቸዋለሁ እንግዲህ ነዳጅ ዛሬ ጨረስኩት። መጃጅ እዛ እንገናኝ። ኢትዮጵያ ውስጥ ብሎ ያሰበው እንግዲህ እዛ ነው። ጋይስ ቦታውን አመቻችተን ኤግዛክት ታይሙ ብናግረው አሪፍ ነበር። ጀብብ ሰራተኛ ምን እንዲቆይ ላደርግ ነበር፣ ግን ምን ሰዓት እንደሚመጣ አላውቅም። አሁን ወደ ኬክ ልናዝ እየሄድን ነው። እዚህ ጋር ቶሞካ ነው የሆነ አኮዩን ቶሞካውን የሆነ ሰው ጠቁመኝ ነው እየሄድክ ያለሁት። ኬክ አሪፍ ኬክ አላቸው ብሎኝ እዛ የታዲን ኬክ ያሰራንበት ቦታ ማለት ነው። ኦኬ ኮባ ነው የሚባለው። በቃ ብቻ ነው ተፈመንተን ሰርፕራይዝ ምናምን እዚህ ሰፈር ነው። ምንድን ነው እንዴ? ኮባ ይባላል። አታውቁም? አይተኸዋል? የቆሙትን መኪኖች ነው እግዚአብሔር መኪና ነው መኪና የቆሙት። ልደርበው ነው አንዴ ካላዩ። እሺ ላይቭ ላይ ነው። ይቅርታ ኧረ ግባ። ላይቭ አይደለንም። እንግዲህ ችሎታ ሊፈተን ወይስ ኖርማል? ለማንኛውም እዚህ ነው። እንግባና እስቲ ቼክ እናድርግ። እሺ ስለምን እንደሚሉ ምን አሳውቃችኋለሁ። ቺዝ አይደለም ይሄ ቦታ ሳስቶ ነው። ኢምፔሪያል የሚባል ሾፕ ነው ውስጡ። ኢምፔሪያል አለ። ምንድነው እንዲህ ተገርመን ውድ ይመስላል። ሶፋራችን ነው አሪፍ ነው፣ ግን ጊዜ በቋል ለማጻፍ 300 ኬ ጃኒ ከዛ 300
What's good, Nettie? Hello. What's good, my boy? Ndena? What it do? How you doing? I'm big good, bro. Ndena? Salam. Salam, my boy. Yeah, ለጃኒ ነበረ 300,000 እንሰራለን። እሺ። So like 300,000 K ምናምን ለማጻፍ ነበረ። እና ይሰራላል። ሲጀመር ፌስ ሴፉስ ጎበዝ ስለሆነ ያ he can talk to him እንደምትፈልገው በ300 ቁጥር ራሱ መስራት ይችላል። ወዴት ነው? ኮፊ ሲቲ ወሎ ሰፈር። ወሎ ሰፈር በጣም አሰራት ቺፕ ነገር ምናምን ነፃ ነገር ይመቸናል። ጋይዝ ይወላችሁ ሶሻል ሚዲያ ተጠቃሚ ስትሆኑ እንደዛ ነው። ከረንተን ብስኩት ናይሱ ይገር በከራሚ ወይስ በዚህ ነው በከረንተን በከራሚ ያኛው ነው ታችኛው ከላይ ያለው ከራሚ ነው ኦርደር እና የሚጻፈው መስሎኝ ለሰዓት ጨምሮ እሺ ጋይዝ ይኸውላችሁ ጭራሽ ቻርጅ ማለት ሱፐር ቻርጅ ማለት ጨምሩብን ነው የመጣው። 1 ኪሎ ነው እዛ እስካላችሁ ግማሽ ኪሎ ነው ያለችው አይደል? ግማሽ ኪሎ ቸኮሌት። ይሄ ካራሜል 1 ኪሎ ቶርታ ስንት ነው የሚለው? 1500 ብር ለሁለት አናሉ ንድጋ ግን አይበላም። ማን ይበላል ነው እንግዲህ። ጋይዝ ለ3 ሰዓት ቀጥሬያቸዋለሁ። 300 ኬ እንዲሉበት አድርጌያለሁ። 300 ኬ ሰብስክራይበርስ 300 ኬ ብያቸዋለሁ። 300 ኬ ሰብስክራይበርስ። ሶ ያ አሁን ወደ ሳር እንመለስና ኤክሶን ይዘነው ደግሞ ወደ ፊኛ ጨራርሰን እንገባለን ነው። ከኬክ ውጪ ጨራርሰን ወደ ቤት እንገባለን። ምን ምንድን ነው የምንገዛው? ፊኛ አለ፣ ሚነፎ አለ፣ ይጣ ብሎም አለ። 300 ኬ የምትለው 300 ኬ የምትለው ፊኛው ማለት ነው። ዞሮ ዞሮ ብለን ፔፕሲ ለምንኛው እንደሚያስብ አይ ፔፕሲ ፕሮሞሽን በደንብ መስራት አለበት። በጣም ገና ክሊኒክ አልተጨረሰም። የሆነ እንግዳ አለ። አዲስ እንትን ነው። ምን እቃዎች ናቸው? አዲስ አዲስ ናቸው መኪናዎች። ሰው አልነገርካቸውም ወዴት እንደምንሄድ ነው? ያ አሁን ነው ያ ከታርገን ነበር ጋይዝ። ያው ትንሽ አንዳንድ ነገሮች ተቀያይሯል። ሶ ምንድነው የምናደርገው? ኬኩን እንቀበል እየሄድን ነው። በጣም አርፍደናል። መንገድ ዝግ ነበር። ኬኩን አሁን እንወስዳለን። ከዛ በኋላ የምናደርገው ኤርፖርት ሄደን ኬኩን እንሰጠዋለን ማለት ነው። ኮረስ ብለናል። ግሩም ምንም ማድረግ አንችልም። ፕላን ተቀይሯል። ፕላን ተቀይሯል። በትክክል ተረጋግተን ሂደቱ ይከበር ተብሏል። በዛ ከደራርገው ኦኬኛው ነው። ቀለሙ ይጻፈው ይላል። ያማ ማሻአላ አሪፍ ነው። ጽሁፏ በጠይቆኝ ቢሆን አሪፍ ነበር። ሰማያዊ ጃኒ እንኳን ደስ አለ። እንኳን ደስ አለ ጃኒ፣ እንኳን ደስ አለ። ሰው አሁን ኤርፖርት ነው የምንሄደው። ትንሽ ጠብቀን ወደ ኤርፖርት እንሄዳለን። Unexpected. አሁን ሳሪ ደ እስከሚመጣ ድረስ ማስቀመጥ አለብን ማለት ነው። ኦኬ እንዴ? ሰዓቱ ገና ነው። 3 ሰዓት
3 ሰዓት ገና 2 ሰዓት ከምናምን የሚቀረው ወደዛ እስከሚሄድ እንበላለን። እነ ቡቻና ማኒ በረከት ቤኪ ሁሉም እየመጡ ነው እዚህ እንሄድና በኬክ ነው ሰርፕራይዝ የምናደርገው። ሌላ ምንም ማድረግ አንችልም። ጃኒ ባክቶሎና ዋው ነው ካሜራማን ተጋውት ከጀርባ አለ። አንድ ላይ ሆነን ምግብ እየበላን ዋው በርገሩ ሳር በርገር ኑና ሞክሩት እናንተ። ያ እንብላ በአጋር አይ ጋይስ እየወጣ ነው። ቅድም ሳር በርገር ነበር ነው አሁን ደግሞ ሳር በርገር ነበር ነው አሁን ደግሞ ተመልሰናል። የወንድማችን ነው ደርሷል። ያው እየመጣ ነው ጋይስ 300,000 በኋላ ያው 300 ሰብስክራይበር ያለው ይመስላል። አይዝም ያው እንግዲህ 2 ሻንጣ ይዞ እንግዲህ እየመጣ ነው ይላል።